مسجد مبالغ مشلمበት ዘመን ላይ ነው የደረሰው። ኦኬ ቪዲዮ ኹጥባው የሰማችሁት ኹጥባ እንዴት ሚንበር ላይ እንደዚህ ይባላል ወር ኹጥባ ላይ እንዴት ይሄ ሐሳብ ይነሳል የሚል ጭቅጭቅ ያነሳችሁ ያላችሁ ሙስሊም ወንድሞቻችን ነው እና የት ላይ ይነሳል ነው አሁን ይሄ ጥያቄ ኹጥባ ላይ ካልተነሳ እና የት ላይ ይነሳል በመሰረቱ ይሄ ስግጥ ፈመስ ወር ሰግጦ መፈመስ የሚባለው ሐሳብ ማለት ነው በሐላል ነገር ከሆነ ባለፈም ተናግሬያለሁ በሐላል ነገር ከሆነ ሐላል ላይ መሰገጥ ጸዴ ነገር ነው ሐላል ላይ ሰግጡ እዛ ላይ እንዳሰሙ ማንንም እንዳሰሙ ብያችሁ ነበር ሐላል በመስራት ላይ ነገር ግን ይህ ግለሰብ ይዞት የመጣው ሐሳብ የመጣበት አመጣጥ ሁላችሁም ታውቃላችሁ በምን አይነት ወይ ነው ሰግጦ የመጣው የሚለውን ታውቃላችሁ ናው ይህ ግለሰብ حرام በሆነ ወይ በጣም ወርስት በሆነ ወይ ሰግጦ መጥቷል ኦር ፈምሷል አንፎርቹኔትሊ እኛ ሀገር ላይ በዛ ስለሆነ የሚፈመሰው ማለት ነው ነገር ግን ያው ከፈመሰ በኋላ ብዙ ኸይር ስራዎችን እየሰራ ነው ምናምን ፈንድሬዚንጎች እያደረገ ነው ነገር ግን ሙስሊም ቢሆን ኖሮ ለምሳሌ ይህ ኸይር ስራዎች መስራቱ በፊት የሰራቸውን ወንጀሎች ያጥብል